ህይወታችንን ላፍታ እንኳን ቆም ብለን እንመልከተው እስቲ። በአማካይ አንድ ሰው እስከ 75 ወይንም 80 ዓመት ይኖራል ብለን ካሰብን ከዚህ እድሜያችን ውስጥ ወደ 25 ዓመታት አካባቢ የምናሳልፈው በምን እንደሆነ ታውቃላችሁ? አልጋ ላይ ተኝተን ነው። አዎ፣ የህይወታችንን 1/3 እጅ የምናሳልፈው በአይነ ቁራኛ ተኝተን ነው። ብዙዎቻችን እንቅልፍን እንደ ቀላል ነገር እንየው እንጂ በየቀኑ ወደ አልጋችን ስንሄድ አእምሮአችንና አካላችንን የሚያደርጉት ትልቅ ተአምር አለ። ዛሬ በጥላ ቻናላችን ማንም በዝርዝር የማይነግራችሁን የእንቅልፍ ምስጢር እንፈትሻለን። አብራችሁን ሁኑ። እንቅልፍ ማጣት በህይወታችን፣ በስኬታችን እና በአእምሮአችን ላይ የሚያመጣውን አስፈሪ ጉዳትና እንዴት በአግባቡ በመተኛት ብቻ ራሳችንን መቀየር እንደምንችል ቀለል ባለ አማርኛ እነግራችኋለን። ይህን ቪዲዮ እስከ መጨረሻው ስትመለከቱት ዛሬ ማታ ወደ አልጋችሁ የምትሄዱበት እይታ ሙሉ በሙሉ ይቀየራል። ሳይንቲስቶች እንደሚነግሩን ስንተኛ አእምሮአችን ዝም ብሎ አይቀመጥም። ልክ ትልቅ ፋብሪካዎች ስራ አቁሞ ማሽኖቻቸውን እንደሚያጸዱት ሁሉ አእምሮአችንም ሌሊት እና ስንተኛ ትልቅ የጽዳት ስራ ይጀምራል። በቀን ውስጥ የምናስበው፣ የምንጨነቀውና የምናያቸው ነገሮች በሙሉ በአእምሮአችን ውስጥ ቆሻሻ ወይንም መርዛማ ኬሚካሎችን ይፈጥራሉ። ካልተኛን ግን ይህ አይወገድም። ለዚህም ነው እንቅልፍ የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው የምንለው። ብዙ ጊዜ ብዙ ሰው እኔ የምተኛው 4 ሰዓት ብቻ ነው፣ ሌሊቱን ሙሉ እየሰራው ነው ማድረው የሚሉ ሰዎችን እንሰማለን። በተለይ አሁን ባለንበት የወጣቶች ትግል ውስጥ ስራ የበዛበት ሰው ለመምሰል እንቅልፍን መስዋዕት ማድረግ እንደ ጀግንነት ይታያል። ግን እውነታው ከዚህ ፈጽሞ የተለየ ነው። እንዲሁም ምርታማነትን፣ ፕሮዳክቲቪቲ የሚባለውን ነገር በጣም ይቀንሰዋል የእንቅልፍ ማጣት ማለት ነው። በአግባቡ ያልተኛ ሰው፣ በትክክል ያልተኛ ሰው ትኩረት ማድረግ አይችልም። አዳዲስ የፈጠራ ሀሳቦችን ለማመንጨት ይቸገራል። ልክ የስልክ ባትሪ ከ10% በታች ሲሆን አይታችሁ ከሆነ አንዳንዱ ፍላሽ ላይት አያበራም፣ ብራይትነስ አይጨምርም፣ ብራይትነሱ ይቀንሳል። እንደዛው አእምሮአችንም በስነ ስርዓት የማይተኛ ከሆነ ምርታማነቱን ይቀንሳል፣ ትኩረትን ይቀንሳል ማለት ነው። ስለዚህ ሳይንስ ምንድነው የሚለው ስለ እንቅልፍ ማጣት፣ በትክክል ስለመተኛት ሳይንስ ምንድነው የሚለው? ትልቁና አስደናቂው ክፍል REM ስሊፕ የሚባለው ራፒድ ኢ ሙቭመንት በመባል ይታወቃል። በዚህ ሰዓት አይናችን ተዘግቶ ሳለ በከፍተኛ ፍጥነት ይንቀሳቀሳል። ህልም የምናየው በዚህ ደረጃ ላይ ነው። በዚህ ወቅት አእምሮአችን በየቀኑ የተማርነውን ትምህርት፣ ያየነውን ታሪክ ወደ ረጅም ጊዜ ማህደር ሎንግ ተርም ሚሞሪ ወደሚባለው ያዛውራል። ማለትም ዛሬ ያነበብነውን መጽሐፍ ወይንም ያጠናውን ትምህርት አእምሮአችን ውስጥ እንዲቀመጥ የግድ ማታ መተኛት አለብን። ካልተኛን ግን ያጠናነው ያየነው ሁሉ ይበተናል። ስለዚህ አእምሮአችን ልክ እንደ ኮምፒውተር ሰርቪስ ነው። ኮምፒውተር ላይ ሴቭ ካላደረግን በስተቀር በትክክል አይቀመጥም። ስለዚህ እኛም ሴቭ ለማድረግ ከፈለግን መተኛት አለብን ማለት ነው። ስለዚህ ጤናማ እንቅልፍ ለመተኛት 3 ቀላል መንገዶች አሉ። ስለዚህ ዛሬ እኔ እነግርሃለሁ። የመጀመሪያው ከመተኛታችሁ በፊት 30 ደቂቃ በፊት ስልካችሁን አርቁ። ምክንያቱም ከስልክ የሚወጣው ሰማያዊ ብርሃን አእምሮአችን ገና ነው፣ ቀን ነው እያለ መልእክት ይልክለታል። አልመሸም ብሎ ያታልለዋል። ስለዚህ እንቅልፍ ይሸሻል ማለት ነው። ስለዚህ ስልካችንን ከመተኛታችን በፊት ማራቅ አለብን ማለት ነው። ሁለተኛው በየቀኑ በተመሳሳይ ሰዓት ለመተኛት እና ለመነሳት መሞከር አለብን። ዛሬ 3 ሰዓት ላይ የምንተኛ ከሆነ እና ጠዋት 2 ሰዓት የምንነሳ ከሆነ በተመሳሳይ ይሄን ነገር ማድረግ አለብን ማለት ነው። ምክንያቱም አእምሮአችን የራሱ የሆነ ሰዓት ወይንም ሎጂካል ክሎክ የሚባለው ስላለው ልምምድ ሲያደርግ በራሱ ሰዓት ለመተኛት ይለምዳል ማለት ነው። ስለዚህ ይሄኛውን ብንሞክር የተሻለ ነው። ሶስተኛውና ወሳኙ ምንድነው? ክፍላችን ጨለማና ቀዝቃዛ ቢሆን ይመረጣል።
ጨለማ ሲሆን አእምሯችን ሜላቶኒን የሚባል የእንቅልፍ ሆርሞን በብዛት ያመርታል። ስለዚህ ያን ሲያመርት እንቅልፍ እንዲወስደን ይረዳል ማለት ነው። ስለዚህ ውድ የጥላ ቤተሰቦች እንቅልፍ ሰነፍ ስለሆንክ የምታደርገው ነገር አይደለም። እንቅልፍ ነገ ይበልጥ ጠንካራ ለመሆን፣ ብልህ ለመሆን፣ ስኬታማ እንድትሆን ራስን የምታዘጋጅበት ምስጢራዊ መሳሪያ ነው። ስለዚህ ለጤናችሁ፣ ለአእምሯችሁ፣ ለህልማችሁ ስትሉ ለእንቅልፍ ክብር ስጡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ቤተሰቡን ሰብስክራይብ አድርጉ። እናመሰግናለን።